የተሳሳተ የፍቅር ግንኙነትንስ እንዴት አድርገን ነው ልናቀው የምንችለው ዶክተር? ትክክለኛውን በምንድን ነው የምናውቀው? አሁን ጥያቄ እየጠየቅን ለምሳሌ እጮኛ ወይም ቦይፍሬንድ አላት። ከዛ እነዚህን ነገሮች እንድታይ ወይም እሱም ደግሞ እንዲያይ እንፈልጋለን። አንደኛ ያዳምጥሻል ወይ የሚል ጥያቄ ነው። is he listening? ያዳምጥሻል ወይ? ያንቺ የፍቅር ጓደኛ ያዳምጥሻል ወይ የሚለው አንድ ጥያቄ ነው። ካዳመጠሽ ጥሩ ነው። አንተንስ ታዳምጣለች ወይ? አንድ እሱ ነው። ሁለተኛ የነገርሽውን ነገር ያስታውሳል ወይ? ድሬዳዋን የተወለድኩት ብለሽ ነግረሽው ሌላ ጊዜ ስታወሩ ድሬዳዋ እኮ ምናምን እንዴ ድሬዳዋ ነው የተወለድሽው ካለሽ እያዳመጠሽ አይደለም። ትንሽ አንቺን እያየ ነው ዝም ብሎ እና አላስታወሰም። እናቴ እንጀራ ጋግራን ያሳደገችኝ ብሎ ነግሯት ሌላ ቀን ነው እንዴ ብላ ከጠየቀችው አታስታውስም፣ አትሰማውም ማለት ነው። ስለዚህ ያዳምጠኛል ወይ? አንድ የነገርኩትን ነገር ያስታውሳል ወይ? ለሱም ደግሞ እንደዚሁ ታዳምጠኛለች ወይ? የነገርኳትን ነገር ታስታውሳለች ወይ? ሶስተኛ ግድ ይለዋል ወይ? ዳዚ ኬር። ለምሳሌ ይገናኛሉ አይደል? ይወዳታል። እንዴት ነው የምትኖረው? ቤት ኪራይ እንዴት ነው የምትከፍለው? ቤት ውስጥ ምንድን ነው የሚበሉት? ከማጋ ነው የምትኖረው? ግድ ይለዋል ወይ? ይህን ትጠይቀዋለች። እሱ ይጠይቃታል። እንዴት ነው የምትኖሪው? በምንድን ነው የምትኖሪው? ቤት ኪራይ በምንድን ነው የምትከፊው? ብሎ ኮንሰርንድ ሆኖ ኑሮ ውስጥ ገብቶ ይጠይቃታል ወይ? እሷስ ትጠይቀዋለች ወይ? ስራህ እንዴት ነው? እየተሳካ ነው ወይ ብላ ትጠይቀዋለች ወይ የሚለው ሌላው ሶስተኛው ጥያቄ ነው። አራተኛው ጊዜ ይሰጣታል ወይ? በደንብ ጊዜ አለው ወይ? ከእሷ ጋር ቁጭ ብሎ ለማውራት ጊዜ ይሰጣታል ወይ? እሷስ ጊዜ ትሰጠዋለች ወይ? ምክንያቱም የምወዳት ሴት ከሆነች ጊዜ አለኝ ለሷ። የፈለገ ቢዚ በሆን ለሷ ግን ጊዜ አለ። የምትወደኝ ከሆነ እሷ ደግሞ ለኔ ጊዜ አላት። ስለዚህ ጊዜ ይሰጠኛል ወይ ብሎ መጠየቅ። እነዚህ አሁን ምልክቶች ናቸው። የሚያዳምጣት ከሆነ የነገረች የሚያስታውስ ከሆነ ለኑሮዋ ግድ የሚለው ከሆነ እና ጊዜ የሚሰጣት ከሆነ እነዚህ ምልክቶች አሉ።